የሳውዲ አረቢያ ሐጅና ኡምራ ምክትል ሚኒስቴር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅ ልዑክ ጋር ተወያየ። የሳውዲ ሐጅና ኡምራ ምክትል ሚኒስትር ዶክተር አብዱል ፈታህ ቢን ሱሌማን አልመሻት በዘንድሮው የሐጅ ወቅት የኢትዮጵያው የሐጅና ኡምራ ልዑክ ላሳየው ስኬታማ አፈጻጸም ያላቸውን ታላቅ አድናቆትና አክብሮት ገልጸዋል። ዶክተር አብዱል ፈታህ ልዑኩ እስከ መጨረሻው የሐጃጆች ሽኝት ድረስ ኃላፊነቱን በአግባቡ መወጣቱንም ነው የገለጹት። በ1447ኛው ዓመተ ሂጅራ የሐጅ ተልዕኮ ላይ የታየው ውጤታማ እና ስኬታማ አፈጻጸም ለሌሎች ሀገራት ተሞክሮ እንደሚሆንም ገልጸዋል። ኢትዮጵያ የላቀ አፈጻጸም ላስመዘገቡ ሀገራት የሚሰጠውን የሐጅና ኡምራ የአልማዝ ሽልማት ማሸነፏንም አስታውሰዋል። ይህ የላቀ ስኬት የሳውዲ አረቢያ የሐጅና ኡምራ ሚኒስቴር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ያለውን የሥራ ግንኙነት ይበልጥ እንዲያጠናክር የሚያደርገው መሆኑንም አረጋግጠዋል። ይህ የላቀ ስኬት የሳውዲ አረቢያ ሐጅና ኡምራ ሚኒስቴር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ያለውን የሥራ ግንኙነት ይበልጥ ለማጠናከር እንደሚያስችልም ነው ያስረዱት። በቀጣዩ ዓመት የሐጅና ኡምራ መርሃ ግብርም የተገኘውን ውጤት አጠናክሮ እንዲቀጥልም የሚኒስቴር መስሪያ ቤቱ ከምክር ቤቱ ጋር በቅንጅት እንደሚሰራም አረጋግጠዋል። ኢትዮጵያውያን ሁጃጆች ከምንጊዜውም በላይ በጥራት ማገልገልና ሚኒስቴሩን የጊዜ ሰሌዳ አክብሮ መንቀሳቀስ የጠቅላይ ምክር ቤቱ ቀዳሚ ተግባር መሆኑንም አስረድተዋል። የተገኘው አንጸባራቂ ታሪካዊ ውጤት በቀጣይ ዓመታትም ለማስቀጠል የሳውዲ አረቢያ ሐጅና ኡምራ ሚኒስቴር አስፈላጊውን እገዛና ክትትል እንደሚያደርግ በውይይቱ ተጠቅሷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘገባው ምንጭ ነው። አዚያራ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ይከታተሉ። ከዜናዎቹ ጋር ሐሰን አሰፋ